እኔ በጣም ከሚያስደስቱኝ ነገሮች አንደኛው በዚህ ቤተክርስቲያን ውስጥ ኢትዮጵያውያን ወይም ደግሞ ከኢትዮጵያ ዜግነት ውጭ የሆኑ ኢትዮጵያውያን ናቸው። ነገር ግን እዚህ ያው ከሌላው ህብረተሰብ የሆኑ ብዙዎች የሚሳተፉበት ትልቅ በእንግሊዘኛ ሰርቪስ የሚሰጥበት ቤተክርስቲያን እዚህ ለንደን ውስጥ እንደውም በመላው ዓለም ትልቅ ምሳሌ የሚሆን ስለተከፈተ ይሄንን ያህል ዘመን ቆይቶ ደግሞ ቤተክርስቲያን አልነበረውም። አሁን ቤተክርስቲያን ስላገኘ እጅግ ታላቅ ደስታ ነው የሚሰማኝ። የቤተክርስቲያን እድገቷ ነው። ድንገት ይህ ነገር በኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ውስጥ አንዱ ምዕራፍ ሊሆን ይችላልና እጅግ ነው የተደሰትኩት። ባለፈው ጊዜ ያው ፈንድሬዚንግ ላይ ሁላችንም ተሳትፈን የዛን ውጤት በማየታችን በተለይ እናንተ ደግሞ በጣም ትልቅ ስራ ስለሰራችሁ እንደው እግዚአብሔርን እናመሰግናለን። እሺ እንግዲህ ይሄ ነው አጠቃላይ ሁኔታው። እንኳን ደስ ያለን ሁላችሁ፣ በለንደንም በዓለም አቀፍ ደረጃ ያላችሁ ሁሉ እንኳን ደስ ያላችሁ። በመላው የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን ደስ አላችሁ። ይሄ የናንተ እጅ፣ የናንተ መልካም ልብ፣ የናንተ መልካም ተሳትፎ የነበረበት ነው። እጅግ አድርገን እናመሰግናለን። በእውነት ደግሞ በዚህ በአጭር ጊዜ ውስጥ እንደዚህ አይነት የገንዘብ ማሰባሰብ ተደርጎ እቺን የመሰለች ቤተክርስቲያን ስትሰራ ምናልባት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአጭር ጊዜ ተሰራች ትመስለኛለች እስካሁን ካለው የቤተክርስቲያን አሰባሰብና እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እጅግ ደስ ብሎናል። ዘራችሁ ይባረክ። ያወጣችሁት ሁሉ እንደገና በበረከት ይመለስላችሁ። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ሁላችንም ብላችሁ አገልግሎታችን አስባችሁ የእግዚአብሔር ቤተ መቅደስ በባዕድ ሀገር በስደት ላይ እኔ ያለችሁ ብላችሁ ይሄን አድርጋችሁ ያዋጣችሁ ሁሉ እግዚአብሔር በዘመናችሁ ሁሉ ይባርካችሁ፣ የመንግስቱ ወራሾች ያድርገን። ዘራችሁ ይባረክ። በመላው ዓለም የሚገኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያውያን በአጠቃላይ በረከት ረድኤት በእነሱ ላይ ይደር። እጅግ እናመሰግናለን። ዛሬ በጣም ደስ ብሎናል። የእግዚአብሔር ቀን ነው። የእመቤታችን የቅድስት ድንግል ማርያም ቀን ነው። አምና በእናንተ አስተባባሪነት በአንተና በእሸቱ ያን ያህል ስንታገል ለዚህ እንደርሳለን ብለን አላሰብንም ነበረ። ከሁሉም በላይ ደግሞ እዚህ ያሉ ሰዎች በአጭር ጊዜ ገንዘቡን ስራ ላይ አውለው ለምርቃት በማብቃታቸው ተደስተናል። ግን ከደስታ በላይ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ስሙ የተመሰገነ ይሁን። እጅግ መላክ ሰላም እንደተናገሩት በቃላት አይገለጥም ይሄ ደስታ ጊዜ። በተለይ ደግሞ እኔ በተለያዩ ጊዜያቶች መጥቼ ለዚህ ቤተክርስቲያን ፈንድሬዝ በማድረግ እኔና መምህር ብርሃኑ አድማስ የዛሬ 14 ዓመት ወር እንደዚህ ሊሆን ይችላል እና ብዙ ጊዜ ደክመናል። እግዚአብሔር ግን ፈቃዱ አልነበረም። አሁን ግን እግዚአብሔር ፈቃድ ደርሶ እቺ የታቦተ ጽዮንን የመሰለች እንደምታያት ጉልላቷን ቤተክርስቲያኒቷ እጅግ ያማረች ታቦተ ጽዮን አምሳል በዩኬ ለንደን በመተከሏ የእግዚአብሔር ፈቃድን እጅግ አመሰግናለሁ። እግዚአብሔር ስሙ የተመሰገነ ይሁን። እጅግ ስሙ የተመሰገነ ይሁን። እንደምታየው ቤተሰቡ ሁሉ እጅግ በደስታ ላይ ነው ያለው። ደስታችን ፍጻሜ ያለው ይሁንልን። የመንግስት ወራሾች ያርገን። እሺ እንግዲህ አሁን በዓለም ያላችሁ በሙሉ ይሄ የምታዩት ህዝብ ደስታውን እዚህ ተገኝታችሁ ብታዩት ከሚገባው በላይ በውስጡ ያለው ስሜት በውስጡ ያለው ደስታ በዚህም ሀገር የሚኖሩ የጀማካያን ማህበረሰብ እነሱ ሁሉ ደስታቸውን የሚገልጡበት መንገድ በጣም የሚያሳዝን ከዛም በላይ ደግሞ በደስታ ሲቃ የሚያስለቅስ ነው ያለው ሁኔታ እና እግዚአብሔር አምላክ ብቻ ለዚህ ስላደረሰን ከስደት ታቦተ ጽዮን ልክ የታቦተ ጽዮን ታሪክ ነው በዚህ ቤተክርስቲያን ላይ የተደረገውና ታቦቱ ከ50 ዓመት በኋላ ነው ወደ መንበሩ ታቦቱ ተመለሰው። ይህ ድንቅ ነው፣ ለዚህ ህዝብ ድንቅ ስለሆነ እኛም የዚህ በረከት የዚህ
ታዳሚዎች ስለሆንን በጣም ተደስተናል። አገልጋዮች እንደምታዩቸው ሁሉም በደስታ ይህንን በዓል ለማክበር ተሰብስበናል። እግዚአብሔር አምላክ ስለዚህ ስላበቃን እሱ ክብሩን ሁሉ እሱ ይውሰድልን። In the name of the Father, the Son, and the Holy Spirit. Glory to God for giving us this wonderful day and hour and this day. It's a wonderful celebration. Last year we were here in this place, asking for help. And thankfully, Saracion, finally after 50 years, she's going to go home. We found a home. We built a home. We're going to be in a home celebrating her. Truly a blessing to be here. And thank you for having us. በእውነት እግዚአብሔር ይመስገን ለዛሬ ቀን ስላደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ስሙ የተመሰገነ ይሁን። እመቤታችን በዚህ ቦታ ላይ ተሰዳ ለዚህን ዓመታት ያህል አባታችን ቤት ስትኖር ዛሬ በእንደዚህ አይነት መልክ ማየት በእውነት በጣም ከባድ ነው። ግን እኔ የመጣሁት ያው ከራስ ቤት ነው። ግን እጅግ በጣም ነው ደስ ያለኝ። ስሜቴን መግለጽ ስላቃተኝ መተኛ ስላቃተኝ ነው የመጣሁት። ብዙ ነገር የከፈልንባት ለእመቤታችን ዛሬ ደግሞ በዚህ አይነት መልኩ በማየታችን በጣም ደስ ብሎናል። እግዚአብሔር ይመስገን። እናንተም እግዚአብሔር ይስጣችሁ፣ እግዚአብሔር ያክብርልኝ። እጅግ በጣም ደስ የሚል ቀን ነው ዛሬ። አምላካችን እግዚአብሔር ይችን ቀን ስላሳየን ስሙ የተመሰገነ ይሁን። ለ50 ዓመት ታቦቷ ሲንከራተት ከቦታ ቦታ የነበረው ዛሬ የ50 ዓመት ጉዞ የ50 ዓመት ውጣ ውረድ ተጠናቆ ዛሬ ታቦተ ጽላቷን ወደ ቤቷ ወደ መንበረ ክብሯ ለመመለስ ይኸው መንገድ ላይ ነን። እግዚአብሔር የተመሰገነ ይሁን ለዚህ ያደረሰን። መብርሃን ትመስገን። Hey guys. Wait. ስራ አለብኝ እኛም እንዳንተ ስራ